ጤና ይስጥልኝ ውድ የኢንፎቴይንመንት የዩቲዩብ ቻናል ቤተሰቦች፣ እኔ ፋሲል ነኝ። ዛሬ በሌላ መረጃ መጥቻለሁ። ዛሬ ይዤላችሁ የቀረብኳቸው ሶስት የሚያክሉ መረጃዎች ናቸው። እነዚህ መረጃዎች ምንድናቸው የሚለውን አብረን እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ። እንግዲህ የመጀመሪያው መረጃ ለጉብኝትም ይሁን ለስራ ጉዳይ ዜጎች ወደ አሜሪካ ሲሄዱ ምን አይነት ማስረጃዎችንና ማረጋገጫዎችን ማቅረብ ይኖርባቸዋል የሚል ነው። ይህንን ማስረጃ ወይም ማብራሪያ ከማቅረብ በፊት ለዚህ ጉዳይ ቅርበት ያላቸውን የህግ ባለሙያ አለን ጉደታን ቪዲዮ ባጭሩ እንመለከታለን። አሜሪካን ሀገር በጉብኝት ወይም በስራ ለመምጣት የምትሞክሩ ወይም ደግሞ የምትፈልጉ ሰዎች ኤምባሲ ስትሄዱ ምን እንደሚጠበቅባችሁ አንዳንድ ነገሮች ለማለት ነው። አለን ጉደታ ነኝ ከአለን ጉደታ የጠበቃ ቢሮ ነው። ወደ አሜሪካን ሀገር ከየትኛውም ዓለም ማለት ነው በስራ ወይም ደግሞ ለጉብኝት ለመምጣት በጣም ብዙ ሰዎች ይፈልጋሉ። ፕሮሰሱ ምንድነው? መጀመሪያ ኤምባሲ ሄደው የሚሞላ ፎርም አለ፣ ዲኤስ 160 የሚባል ያ ፎርም ይሞላል። የሚከፈል ገንዘብ አለ፣ ፎቶግራፍ። ከዛ በኋላ ኢንተርቪው ስኬጁል ታደርጉና ኤምባሲ ወደ ቪዛ ኦፊሰሩ ጋር ትሄዳላችሁ ማለት ነው። እዛ ስትደርሱ ማድረግ ያለባችሁ አንዳንድ ነገሮች አሉ። አንደኛ የቪዛ ኦፊሰሩ ዋና ማወቅ የሚፈልገው የምሄደውን የአሜሪካን ሀገር ለተወሰነ ጊዜ ነው፣ ቴምፖራሪ ነው። ለሳምንት ለ15 ቀን ሊሆን ይችላል፣ ለወር ለ2 ወር ሊሆን ይችላል። የሚሄደው በቢዝነስ ነው ወይም ደግሞ ለኮንፈረንስ ነው ወይም ደግሞ ቪዚት ለማድረግ ነው ወይም ደግሞ ዘመዶችን ጠይቄ ለመመለስ ነው። ለተወሰነ ጊዜ ነው የሚሄደው ነው። ቪዛ ኦፊሰሩ ማወቅ የሚፈልገው ይህ ሰውዬ ትራቭል የሚያደርገው እውነት እንዳለው ቴምፖራሪ ለሆነ ጊዜ ወይ ነው ለተወሰነ ጊዜ ነው ወይ ተመልሶ ይመጣል ወይ የሚለው ነገር ነው ዲተርሚን የሚያደርገው። ይሄ መጀመሪያ እናንተ ራሳችሁ ልታውቁት የሚገባና ቪዛ ኦፊሰሩን ደግሞ ያንን ሐሳባችሁን ለማሳመን መቻል አለባችሁ የመጀመሪያ። ከዛ ቀጥሎ ማድረግ ያለባችሁ ምንድነው? አሜሪካን ሀገር ስትመጡ የምትመጡበት ሕክምናም ከሆነ ወይም ደግሞ እንደ ቱሪስትም ከሆነ የምትመጡት ወይም ደግሞ ለኮንፈረንስም ከሆነ ያንን የተመለከተ ዶክመንት ቢኖራችሁ ጥሩ ነው። ፔይ ስታብ ወይም ደግሞ ላይክ እኔ ነኝ ራሴን ኤክስፔንስን ከቨር ማድረግ ገንዘብ አለኝ ይሄውና በዚህ ገንዘብ ሄጄ ለወርም ለ2 ወርም ልቆይ ይችላልኝ፣ ሆቴል ማርፍበትም ገንዘብ አለኝ። ኮንፈረንስም ከሆነ እዚህ ኮንፈረንስ ነው የሚሄደው፣ ይሄውና ወረቀቱ ኮንፈረንሱ ስለዚህ ነው። ቢዝነስም ከሆነ ለዚህ ቢዝነስ ነው የሚሄደው፣ አቅሙም አለኝ። አሜሪካን ሀገር ሄጄ ጉዳይን ከፈጸምኩ በኋላ ግን እመለሳለሁ ማለት ነው። ስለዚህ ዶክመንት ዋይዝ አንዳንድ ነገሮች መያዝ አለባችሁ። ሶስተኛ እዛ ሀገራችሁ ውስጥ ስራ እንዳላችሁ፣ ቤተሰብ እንዳላችሁ፣ ፕሮፐርቲ እንዳላችሁ፣ አገር ውስጥ ስትሮንግ የሆነ ታይስ ወይም ደግሞ ሌላ ሀገር ሄዶ በዛው እማልቀርባቸው በጣም ብዙ ነገሮች አሉ። ስራ ያለ፣ ቢዝነስ ያለ፣ ፕሮፐርቲ ያለ፣ ቤተሰብ አለኝ፣ ሚስት አለኝ፣ እናት አባት አለኝ፣ ልጆች አሉኝ። ያን ነገር ሲታይ ቪዛ ኦፊሰሩ ምንድነው የሚለው? ይሄ ሰውዬ እውነትም አገሩ ላይ ጠንከር ያለ ወደ አገሩ የሚመልሰው ነገሮች አሉ ብሎ እንዲያምን ማለት ነው። እነዛን ማሳየት እስከቻላችሁ ድረስ የቪዛ ኦፊሰሩ ላቀረባችሁት የቪዚተርስ ቪዛ መልካም ምላሽ ሊሰጣችሁ ይችላል። ይሄ ማለት ግን ሁሉ ጊዜ ይሄንን ስላቀረባችሁ ብቻ ቪዛውን ታገኛላችሁ ማለት አይደለም። ግን አትሊስት የማግኘት እድላችሁን ልታሰፉት ትችላላችሁ ማለት ነው። ይጠቅማል በሚል ነው። አለን ጉደታ ነኝ ከአለን ጉደታ የጠበቃ ቢሮ ነው። እሺ እንግዲህ እዚህ ላይ እኚህ የህግ ባለሙያ አለን ጉደታ የጠቀሷቸው አንዳንድ ጉዳዮች አሉ። በተለይ ደግሞ ለጉብኝትም ይሁን ለስራ ጉዳይም ወደ አሜሪካን ሀገር አንድ ሰው ከኢትዮጵያ ቢሄድ ምን ነገሮች ናቸው የሚጠበቁበት፣ ምን አይነት ማስረጃዎች ማቅረብ አለበት የሚለውን በደንብ የሚጠቁሙ ናቸው። እንግዲህ ወደ አሜሪካ ለጉብኝት በቢ1 ወይም ቢ2 ለስራ ጉዳይም ወይም ለጉብኝትም ወይም ለስራ በቢ1 ወይ ቢ2 እንግዲህ ቪዛ ብትሄዱ የሚያስፈልጓቸው ማስረጃዎች እንደየጉዞ ዓላማ ሊለያይ እንደሚችል ግልጽ ነው። ልክ እኚህ የህግ ባለሙያ እንደጠቀሱት እንግዲህ ልታዘጋጇቸው የሚገቡ አንዳንድ ነገሮች ምንድናቸው ካለን መሰረታዊ የሆኑ ወይም ደግሞ ግዴታ የሆኑ ሰነዶች አሉ። እነዚህ ሰነዶች ደግሞ ለማንኛውም አመልካች የግድ አስፈላጊ የሆኑ ሰነዶች ናቸው ማለት ነው። ለምሳሌ ፓስፖርት ግዴታ ነው። ለቢያንስ ለ6 ወራት የሚያገለግል ፓስፖርት ያስፈልጋቸዋል። ሌላው ነገር የዲኤስ 160 ማረጋገጫ ገጽ ነው። ይሄ ደግሞ በኢንተርኔት የተሞላ የቪዛ ማመልከቻ ቅጽ ማረጋገጫ ነው። ሌላው የቪዛ ክፍያ ደረሰኝ ነው፣ ተገቢው ክፍያ መፈጸሙን የሚያሳይ ማለት ነው። ሌላው ደግሞ ፎቶግራፍ ነው። ፎቶግራፉ ደግሞ በአሜሪካ የቪዛ መስፈርት የተነሳ 5 በ5 ሴንቲሜትር የሆነ ፎቶ ነው ማለት ነው። ሌላው እንደ ጉዞ አይነት እንደነገርኳችሁ ለቪዚቲንግ ቪዛ ወይም ደግሞ ለጉብኝት የሚሆንም ሊሆን ይችላል፣ ወይም ለስራ ደግሞ ልክ እንደየሁኔታው ለዛ ዓላማ የተዘጋጁ ማስረጃዎችም ያስፈልጋሉ። ለምሳሌ ለስራ ከሆነ በቢ1 ቪዛ ማለት ነው
የግብዣ ደብዳቤ ለምሳሌ አንድ አይነት ግብዣ ከሆነ ለስራ ጉዳይ ከሆነ ያንን ግብዣ የሚያመለክት ወይም ደግሞ ያንን የስራ ጉዳይ የሚያመለክት ማስረጃ ያስፈልጋቸዋል ማለት ነው። ከአሜሪካ ካለው ኩባንያ ወይም ደግሞ ድርጅት የተላከ ማለት ነው። ጉዞውንና ዓላማውን የምትቆዩበትን ጊዜ የሚያመለክት። ሌላው የስራ ማስረጃው ደግሞ አሁን እየሰራችሁበት ካለው ድርጅት የተጻፈ ደብዳቤ። ይሄም ደግሞ ለምሳሌ ደሞዝ ሊሆን ይችላል፣ ሌሎችን የሚያመለክቱ ማስረጃዎች። እነዚህ እንግዲህ ጠንከር ያሉ ማስረጃዎችን ማዘጋጀት የሚያስፈልግበት ትልቁ ምክንያት በእርግጥም ይሄ ሰው ወደ አሜሪካ የመጣው ወይም ደግሞ የሚሄደው አሁን ለምሳሌ ኤምባሲ ስትጠየቁ ይሄ ሰው ኦኬ ወደ አሜሪካ የሚሄደው በእርግጥም ለስራ ጉዳይ እንጂ ይመለሳል እዛው ለመቅረት አይደለም የሚሄደው የሚለውን ለማሳመን ነው ማለት ነው። ሌላው ደግሞ የሙያ ማረጋገጫዎችም ያስፈልጋሉ። በስብሰባዎች ወይም በንግግር መድረኮች ላይ የምትሳተፉ ከሆነም ደግሞ ያንን ፕሮግራም የሚያሳይ ሰነድም ያስፈልጋል ማለት ነው። ሌላው ለጉብኝት ነው። ለጉብኝትም ቢሆን ደግሞ ማለትም በቢ2 ቪዛ ማለት ነው። ለምሳሌ ለሕክምናም ሊሆን ይችላል፣ ለጉብኝትም ሊሆን ይችላል። የቤተሰብ የጓደኛ ግብዣም ካለ ያንን የሚያሳዩ ወይም የተላከ ደብዳቤ ካለ ያንን ደብዳቤ ማሳየት። ለሕክምናም ከሆነ የሕክምና ማስረጃዎችን እያንዳንዳቸውን የሕክምና ማስረጃዎችና በተለይ ደግሞ ከሀገር ውስጥ ሕክምና ማዕከል የተጻፉ ሪፈር የተደረጉ ወረቀቶችን ማስረጃዎችን ማቅረብ ሊያስፈልግ ይችላል። ሌላው ነገር የጉዞ እቅድ ነው። ያ ማለት የት እንደምታርፉ ምን አይነት ቦታዎችን ለምሳሌ ለጉብኝት ከሆነም ይሁን ለስራም ከሆነ የት እንደምታርፉ፣ ለጉብኝት ከሆነ ምን ቦታዎች እንደምትጎበኙ፣ ለስራም ጉዳይ ከሆነ የትኛው ቦታ ላይ በስብሰባም ወይም በስራ ጉዳይ እንደምትሄዱ የሚገልጽ። ሌላው ትልቁና ዋናው ነገር ደግሞ መመለሳችሁን ወይም ደግሞ የምትመለሱ መሆናችሁን የሚያሳዩ ጠንካራ ማስረጃዎች ያስፈልጓቸዋል። ይሄ ማለት ቅድም እኚሁ የህግ ባለሙያ አለን ጉደታ እንደጠቀሱት እኔ እኮ ቤተሰብ አለኝ፣ ስራ አለኝ፣ በቃ እንደዚህ አይነት ዋስትና ሊሆኗቸው የሚችሉ ፕሮፐርቲዎች፣ ቤተሰብ፣ ልጆች፣ ትዳር፣ አጠቃላይ ያሏችሁን ነገሮች በደንብ ሊያስረዱ የሚችሉ ማስረጃዎች በጣም ያስፈልጋቸዋል። ይሄ ለምንድን ነው የሚረዳችሁ? እዛ ኤምባሲ ላይ ቃለ መጠይቅ በምታደርጉበት ወቅት ኦኬ ይሄ ሰው በእርግጥም ለስራ ነው፣ ይሄ ሰው ለጉብኝት ነው ሄደው የሚመለስበት ጠንካራ ምክንያት አለው ብለው እንዲያስቡ የሚያደርጋቸው ነው። ስለዚህ በአጭሩ ለስራም ይሁን ለጉብኝትም ይሁን ለሕክምናም ወደ ውጭ ለመሄድ ወይም ወደ አሜሪካ ለመሄድ ከኢትዮጵያ በምታመለክቱበት ወቅት የሚያስፈልጓችሁ ትልልቆቹ ማስረጃዎች እነዚህን ይመስላሉ። ይሄ የመጀመሪያው ማስረጃ ነው። ወደ ሁለተኛው መረጃ እንተላለፋለን። ሁለተኛው መረጃ ደግሞ በአሜሪካን ሀገር 3 ዓመትም ይሁን 5 ዓመት ከቆያችሁ በኋላ እንግዲህ ለዜግነት ወይም ደግሞ ለሲቲዝንሺፕ ልታመለክቱ ትችላላችሁ። ሆኖም ግን አንድ ሰው 5 ዓመት ወይም 3 ዓመት በአሜሪካ ስለቆየ የግድ ለሲቲዝንሺፕ ማመልከት የሚጠበቅበት ነው ወይ ሁሉም ሰው? ለምንድን ነው ይሄንን ያልኩት? አንዳንድ ደግሞ በዚህ ወቅት ወዲያውኑ ለሲቲዝንሺፕ ወይም ደግሞ ለአሜሪካዊ ዜግነት ማመልከት ወይም ደግሞ ባያመለክቱ ይመረጣል ተብለው የሚታሰቡ አይነት ሰዎች አሉ። እነዚህ እነማን ናቸው? እስቲ ማብራሪያውን ከመስጠቴ በፊት አሁንም እኚሁ የህግ ባለሙያ አለን ጉደታ የተናገሩትን ላስቀድም። አንድ ሰው አሜሪካን ሀገር ከመጣ በኋላ ወይም ደግሞ የሌጋል ፐርማነንት ሬዚደንት ሆኖ ወይም ህጋዊ የመኖሪያ ፈቃድ ይዞ 5 ዓመት ወይም ደግሞ 3 ዓመት ከኖረ በኋላ የሲቲዝንነት ወይም ደግሞ የዜግነት ማመልከቻ ማስገባት ይችላል። ዛሬ ለማለት የፈለግኩት ጀስት 5 ዓመት ወይም 3 ዓመት ስለኖረ አንድ ሰው የዜግነት ማመልከቻውን ማስገባት አለበት ወይስ የለበትም የሚለውን ትንሽ ሪስክ ያለባቸው ሰዎች ስላሉ ያንን ለማመልከት ነው። አለን ጉደታ እባላለሁ። ከአለን ጉደታ የጠበቃ ቢሮ ነው። መጀመሪያ ላይ ለመናገር እንደሞከርኩት አንድ ሰው አሜሪካን ሀገር ከመጣ በኋላ የተወሰነ ዓመት ከኖረ በኋላ የዜግነት ማመልከቻው ያስገባል። ስቴፖች አሉ የሚከተለው። የሚከፍለው ገንዘብ አለ፣ የሚያጠናው ጥያቄዎች አሉ፣ እንግሊዝኛና ሲቪክ። እነዛን በደንብ ከመለሰ በኋላ ያው ሲቲዝን ይሆናል። ነገር ግን አሁን ላይ ትንሽ መጠንቀቅ ያለባቸው ሰዎች አሉ። ጀስት 5 ዓመት ሙሉ ግሪን ካርድ አለን ስለዚህ ዜግነት መብት አለኝ ብሎ ቶሎ መጋፈጡ ትንሽ አንዳንድ ሪስክ ያለባቸው ሰዎች አሉ። እነማን ናቸው እነዛ ሪስክ ያለባቸው? አንደኛ ግሪን ካርድ ኖሯቸው ነገር ግን ከአሜሪካን ሀገር ውጪ ትራቭል አድርገው ከዓመት በላይ ከ6 ወር በላይ የቆዩ ሰዎች አሁን የዜግነት ማመልከቻቸውን ባያመለክቱ ይመረጣል። ምክንያቱም የሆነ ነገር ትሪገር ያደርጋል። እነዚህ ሰዎች አባንደን አድርገውታል። ከ6 ወር በላይ ከአሜሪካን ሀገር ውጪ ቆይተዋል። ስለዚህ አሜሪካን ሀገር እየኖሩ አይደለም፣ የሰጠናቸውን ቤኔፊት ሊጠቀሙበት አልቻሉም። አሜሪካን ሀገር የሚመጡት ጀስት ለመጎብኘት ነው፣ ብዙ አይቆዩም። ስለዚህ አይደለም ሲቲዝኑን ኢቭን ግሪን ካርድ እንኳን የሚያስፈልጋቸው ሰዎች አይደሉም ሊባል ይችላል። ምክንያቱም ሁኔታዎች፣ ነገሮች እየተቀየሩ ስለሆነ ሰዎች ይወቁት በሚል ነው። አንደኛው ይሄ ነው። ሁለተኛ ትንሽም ቢሆን
ቢሆን የክሪሚናል ባክግራውንድ ያለባቸው ሰዎች ወንጀሉ ምናልባት በጣም ማይነር ሊሆን ይችላል፣ ማይነር ሊመስል ይችላል፣ ወይም ደግሞ የዛሬ 10 ዓመት 15 ዓመትም ሆኖ 7 8 9 ዓመትም ሆኖ ሊሆን ይችላል። ፍርድ ቤት ተኬዶ ያ ሰው በነፃም ተለቆ ሊሆን ይችላል ዲፔንዲንግ ኦን ዘ ክራይም ዳት ሂ ዋዝ ቻርጅድ። እነዛ ሰዎችም እጅግ በጣም መጠንቀቅ አለባቸው ዜግነት ማመልከቻን ሲያመለክቱ። ምክንያቱም ያ ነገር ጉድ ሞራል ካራክተር ወይም ደግሞ ጥሩ ሰው አይደለም የሚለውን ነገር ትሪገር ያደርግና ኦፊሰሮቹ አሁን ትልቅ ዲስክሬሽን ተሰጥቷቸዋል። ያ ነገር ወዳልተፈለገ መንገድ ሊወስድ ይችላል። ሶስተኛ ከዚህ በፊት በኢሚግሬሽን ዙሪያ የሆነ ችግር ያለባቸው ሰው ሚስ ሪፕሬዘንት ያደረጉ ፍሮድ የፈጸሙ ወይም ደግሞ በማጭበርበር እንኳን ለማለት ቃሉ ከበድ ይላል፣ ግን ኢቨን ግሪን ካርዳቸውን ያገኙበት ሁኔታ የሆነ ችግር ያለው ነገር ከሆነ የዜግነት ማመልከቻቸውን ከማመልከታቸው በፊት ከጥሩ ባለሙያ ጋር ቢማከሩ ይበጃል። ምክንያቱም ያም ራሱ ሌላ ያልተፈለገ ችግር ሊያመጣ ይችላል። ስለዚህ ሰዎች 5 ዓመት ኖረናል ስለዚህ መብት አለን ብለው የዜግነት ማመልከቻቸውን ከማመልከታቸው በፊት ቆም ብለው ሊያስቡ ይገባል ለማለት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። እሺ አሁን ደግሞ ልክ እኚሁ የህግ ባለሙያ አለን ጉደታ የጠቀሷቸው ነገሮች አሉ። አንድ ሰው በአሜሪካን ሀገር የመኖሪያ ፍቃድ ወይም ደግሞ ቋሚ የመኖሪያ ፍቃድ ማለትም ግሪን ካርድ ይኖረዋል። ከዛ በኋላ 3 ዓመትም ይሁን 5 ዓመትም በአሜሪካ ከተቀመጠ በኋላ ያንን ግሪን ካርድ ወደ ዜግነት ለማሳደግ ግሪን ካርዱ መልሶ የአሜሪካ ዜጋ ለመሆን ሊያመለክት ይችላል። ግን ባያመለክቱ ይመረጣሉ የሚባሉ ወይም ደግሞ ሪስክ ያለበት ሊሆን ይችላል ተብለው የሚገመቱም ደግሞ አካላት አሉ። እነዚህ እነማን ናቸው? ቀደም ሲል የተጠቀሱ አንዳንድ ሁኔታዎች አሉ። እስቲ እነዚህን ሁኔታዎች ለማየት እንሞክር። የመጀመሪያው ነገር ለምሳሌ የወንጀል ሬከርድ ያለባቸው፣ ለምሳሌ ይሄ የወንጀል ሬከርዳቸው በጣም የቆየም ሊሆን ይችላል። ምናልባትም ደግሞ ልክ እኚሁ የህግ ባለሙያ እንደጠቀሱት በነፃም ተለቀው ሊሆን ይችላል። ሆኖም ግን እነዚህ ነገሮች አሁን በአሜሪካ ካለው ጥብቅ ቁጥጥር የተነሳ እንደዚህ አይነት ነገሮች ላይ በጣም ጥብቅ ቁጥጥር እየተደረገ ስለሆነ እነዚህ ሰዎች ቶሎ ቢያመለክቱ ምናልባት ይሄ ነገር ሲመረመር ደግሞ በፊት የነበራቸው የወንጀል ሬከርድ እና እነዚህ የመሳሰሉ ነገሮች ቢገኝባቸው ይሄ የዜግነት መብት ላይሰጣቸው ይችላል። ስለዚህ ይሄ መታሰብ አለበት። ሌላው ነገር ደግሞ 6 ወርም ይሁን 1 ዓመትም ከዛም በላይ ደግሞ በግሪን ካርድ ሆልደር ሆነው ከሀገራቸው ውጪ ረጅም ጊዜ የቆዩ ሰዎች እነዚህም ቢሆኑ በጣም ጥንቃቄ ማድረግ አለባቸው። ምክንያቱም ቀደም ሲል እኚሁ የህግ ባለሙያ እንደጠቀሱት ኦኬ ይሄ ሰውዬ እኮ ረዘም ያለ ጊዜ ከአሜሪካ ወጥቶ ነው የቆየው የነበረው። እኛ ግሪን ካርድ ሰጥተነው ነበር፣ የአሜሪካ ቋሚ ነዋሪ እንዲሆን አድርገነው ነበር። ሆኖም ግን መኖር አይፈልግም፣ እንደዚሁ መመለስ ነው የሚፈልገው። ስለዚህ ግሪን ካርዱን መልሰን የአሜሪካ ዜጋ ልናደርገው አንችልም። የአሜሪካ ዜግነት ብቻም ሳይሆን ግሪን ካርድም የሚገባውም ላይሆን ይችላል። እንደዚህ የመሳሰሉ ነገሮችም ስላሉ ይሄን ነገር በጣም በጣም ጥንቃቄ ማድረግ ያስፈልጋል። ሌላው ነገር የግብር ወይም ደግሞ የታክስ ግዴታን አለመወጣትም ለዚህ አንዱ ምክንያት ሊሆን ይችላል። ይሄ ማለት የአሜሪካ መንግስት ለዜግነት ብቁ ለመሆን መልካም ስነ ምግባር ወይም ደግሞ ጉድ ሞራል ካራክተር ይጠይቃል። ስለዚህ ግብርን በወቅቱ አለመክፈል ወይም ለግብር መስሪያ ቤቱ ወይም IRS ማለት ነው ዕዳ መኖር ለማመልከቻው እንቅፋት ሊሆን ይችላል ይላል። ስለዚህ እንደዚህ የመሳሰሉ ነገሮችን በጣም ከባድ ነገር ሊፈጥሩ ይችላሉ። ስለዚህ በእርግጥም አንድ ሰው 3 ዓመት ወይም 5 ዓመት በአሜሪካ ስለቆየና የዜግነት ማመልከት ስለፈለገ ብቻ ወዲያውኑ ማመልከት አለበት ወይ ለሚለው ጥያቄ ወዲያውኑ ባያመለክት የተሻለ ነው። በተለይ ደግሞ የሆነ ባክግራውንድ የሆነ ከበስተኋላ ትቶት የመጣው አንዳንድ ችግር ያለበት ነገር ቢኖር ኢቭን ደግሞ ይህንን ግሪን ካርድ ለማግኘት የሄዱበት መንገድ አንዳንድ ችግር ያለበት ቢሆን ምናልባት አጭበርብረው ላይሆን ይችላል፣ አውቀው እንደዚህ አይነት ነገሮች ፈጽመው ላይሆን ይችላል። ሆኖም ግን በጣም በአስቸጋሪ ሁኔታ ይህንን ግሪን ካርድ አግኝተውም ከሆነ ያም ቢሆን ነገ ለዜግነት ሲያመለክት ችግር ሊያመጣ ይችላል ማለት ነው። ምክንያቱም አሁን እንደምታውቁት በአሜሪካ አድሚኒስትሬሽን ላይ በኢሚግሬሽን ጉዳይ ላይ አጠቃላይ ያሉ ነገሮች በጣም ከባድ ሆነዋል። ውጥረት ነው ያለው። በተቻለ መጠን ኢሚግራንትን ከአሜሪካ ማስወጣት ይፈልጋሉ። ተጨማሪ ኢሚግራንት ደግሞ ወደ አሜሪካ እንዲገባ አይፈልጉም። ስለዚህ ያሉትን ነገሮችም ውስጥ ያሉትን ነገሮችም እያጠሩ ነው ያሉት። በጣም እያጠሩ ነው ያሉት። በጣም ምርመራ እያደረጉ ነው ያሉት። በዚህ ረገድ በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ይሄ ዛሬ ያስኩላችሁ ሁለተኛ መረጃ ነው። ሶስተኛው መረጃ ደግሞ በጣም ከበድ ይላል። በተለይ በቅርቡ
በተለያዩ ዜና ማሰራጫዎች ላይ የተነገረ ነገር አለ። ይሄ ነገር ምንድነው የሚለውን እንመለከታለን። እስቲ ሰሞኑን በአሜሪካ የተወካዮች ምክር ቤት ላይ የአይስ ወይም ደግሞ የድንበር ጠባቂ መኮንኖችና እንደዚሁም ደግሞ የኢሚግሬሽን ኃላፊዎች በአሜሪካ ምክር ቤት ቀርበው የተናገሯቸው አንዳንድ ነገሮችና ይሄ ደግሞ ከበስተኋላው ያለው ትርጉም ምንድነው? አሁን ላይ በተለይ ደግሞ ኢትዮጵያን ጨምሮ ላሉ ለሌሎችም ሀገሮች ምን ያህል ስጋት ሊኖረው ይችላል? በእርግጥ ይሄ ነገር ምንድነው የሚለውን በአንድ ቪዲዮ መጀመሪያ እንመለከታለን። ከዛ በኋላ ወደ ማብራሪያው እንመጣለን። ሰበር አሁን የገባም የአሜሪካ የኢሚግሬሽን ኃላፊዎች አስፈሪ ምስክርነት በአሜሪካ ምክር ቤት። ዛሬ በምክር ቤቱ የተነገረው ነገር ምንድነው? በዲቪ አሸናፊዎች በስደተኞችና ከመንግስት እርዳታ የሚቀበሉትን ምን አሏቸው? ዝርዝሩን በአጭሩ ላቀርብላችሁ። ዛሬ በአሜሪካ ዋሽንግተን ዲሲ አንድ ትልቅ ክስተት ተደርቷል። የትራምፕ አስተዳደር የኢሚግሬሽን ኃላፊዎች በምክር ቤት ቀርበው በሰጡት ምስክርነት የታዘዝነውን መጠነ ሰፊ የማባረር ወይም ማስ ዲፖርቴሽን ዘመቻ እንፈጽማለን ብለዋል። ይህ መግለጫ በአሜሪካ ላሉ ስደተኞች ብቻ ሳይሆን ወደ አሜሪካ ለመምጣት ለሚጠባበቁ የዲቪ አሸናፊዎችና የቪዛ ተጠባባቂዎች ምን ትርጉም አለው? የአይስ የድንበር ጥበቃና የዜግነትና ኢሚግሬሽን አገልግሎት ኃላፊዎች በሕዝብ ተወካዮች ምክር ቤት ቀርበው ነበረ። ዋናው መልእክታቸው ግልጽ ነበር፣ ማባረር። ፕሬዝዳንቱ አዘውናል፣ እኛም ያሉንን እናደርጋለን፣ እናባራለን ሲሉ ተደምጠዋል። ቀደም ሲል ወንጀል ላይ ብቻ ያተኮረ የነበረው አሳር ተቀይሮም አሁን መጠነ ሰፊ ወይም ማስ ወደሚል ተሸጋግሯል። ዜጎቻቸውን በዲፖርቴሽን ለመቀበል ፍቃደኛ ያልሆኑ አገራት ላይ ኢትዮጵያን ጨምሮ ማለት ነው የቪዛ እገዳው ተጠናክሮ እንደሚቀጥልም ፍንጭ ሰጥተዋል። የኢሚግሬሽን መስሪያ ቤት ትኩረቱን ወደ ማባረርና ወደ ድንበር ጥበቃ ካዞረ የቪዛ ቃለ መጠይቆች ይበልጥ ሊዘገዩ ወይም ሊሰረዙ ይችላሉ። በተለይም በኢትዮጵያ ላይ ያለው የቪዛ እገዳ ለመነሳቱ የዲፕሎማሲያዊ ግፊት ካልተጨመረበት የዲቪ አሸናፊዎች እድል አሳሳቢ ደረጃ ላይ ይገኛል። ያለ ሰነድ ለሚኖሩ ደግሞ በሚኒያፖሊስ የታየው አይነት ድንገተኛ ፍተሻ ወይም ሬድ በሌሎች ከተሞች ሊቀጥል እንደሚችል ኃላፊዎቹም ዛሬ በምስክርነታቸው ፍንጭ ሰጥተዋል። ይህ ማለት ማንኛውም ሰነድ የሌለው ሰው ለስጋት ተጋላጭ ነው። ከመንግስት ድጎማ የሚቀበሉ ማለትም ዌልፈር የሚወስዱትን በተመለከተ ከመንግስት እርዳታ የሚወስዱ ዜጎች ባሏቸው ሀገራት ላይ ጥብቅ እርምጃ እንደሚወሰድ ተገልጿል። ይህም ለግሪን ካርድ ማመልከቻዎች እንቅፋት ሊሆን ይችላል ተብሏል። መፍትሄው ምንድነው? በዚህ አስቸጋሪ ወቅት የሚከተሉትን ነገሮች ማድረግ ይጠቅማል። በአሜሪካ የምትኖሩ ወገኖች ኖ ዩር ራይት የሚሉ መመሪያዎችን ተመልከቱ። ከህግ ባለሙያዎች ጋር ተመካከሩ። ማንኛውም ህጋዊ ሰነድ፣ የግብር ወይም ታክስ ሪከርድና የስራ ፍቃድ በተገቢ ሁኔታ ያዙ። በየቀኑ የሚወጡ አዳዲስ የፖሊሲ ለውጦችን በንቃት መከታተልም ወሳኝ ነው። ያነጋገርናቸው የህግ ባለሙያዎች ለዛሀበሻ እንደገለጹት የቪዛ አገልግሎት የሚሰጠው ዩኤስሲአይኤስ የሰው ኃይሉና በጀቱን ወደ ማጣራትና ወደ ዲፖርቴሽን ሂደቶች ካዞረ መደበኛው የቪዛ ቃለ መጠይቅ ይበልጥኑ ሊራዘሙ ይችላሉ። ቀደም ባሉ ጊዜያት የወንጀል ሪከርድ ያላቸው ብቻ ይቀድሙ ነበር። አሁን ዛሬ በምክር ቤቱ ላይ ባለስልጣናቱ እንደተናገሩት ከሆነ መጠነ ሰፊ ማባረር ማለትም ማስ ዲፖርቴሽን ሲባል ማንኛውም ህጋዊ ሰነድ የሌለው ሰው የዘመቻው ሰለባ ሊሆን ይችላል። እሺ ወደ ዜናው እንግዲህ ዜናውን ተመልክታችሁታል። እንግዲህ ሰሞኑን በአሜሪካ ምክር ቤት የድንበር ጠባቂ መኮንኖችም እንደዚሁም ደግሞ የኢሚግሬሽን ኃላፊዎች ቀርበው ከባድ የሆነ አስፈሪ የሆነ ምስክርነት ነው የሰጡት። ይሄ ምስክርነት ቀደም ሲል በዚሁ የዛሀበሻ ዜና ወኪል እንደገለጸው በሪፖርቱም እንደተጠቀሰው በተለይ በስልጣን ላይ ያለው የዶናልድ ትራምፕ አስተዳደር በኢሚግሬሽን ፖሊሲው ላይ ያደረገ ያለው ለውጥና የኢሚግሬሽን ኃላፊዎች በምክር ቤት ወይም በኮንግረሱ ፊት የሰጡት ምስክርነት እጅግ ግልጽና ፊት ለፊት የሚካሄድ እንደነበረ ተገልጿል። ኃላፊዎቹ ይህንን የማባረር ስራ ከአስተዳደሩ በተሰጠ ቀጥተኛ ትዕዛዝ እየፈጸሙ መሆኑን
የገለጹባቸው አንዳንድ ዋና መንገዶች አሉ። የመጀመሪያው ነገር የብሔራዊ አስቸኳይ ጊዜ አዋጅ ነው ወይም ናሽናል ኢመርጀንሲ ነው። ይሄ ማለት ፕሬዚደንት ትራምፕ ስልጣን እንደያዙ በድንበር ላይ በብሔራዊ አስቸኳይ ጊዜ አውጀው ነበር። የኢሚግሬሽን ኃላፊዎች እንደ አይስ እና ዲኤችኤስ ያሉ በምክር ቤት ሲመሰክሩ ይህ አዋጅ ወታደራዊ ኃይልን ወይም ናሽናል ጋርድን ጭምር በመጠቀም ስደተኞችን በጅምላ ለማባረር ህጋዊ መሰረት እንደሰጣቸው ነው የገለጹት። ትዕዛዙ የመጣው ከፕሬዚደንቱ ነው፣ እኛ ደግሞ ስራ አስፈጻሚዎች ነን የሚል ይዘት ያለው ምስክርነት በተደጋጋሚ ሰጥተዋል። ከዚህም በተጨማሪ ደግሞ የጅምላ ማባረር ወይም ደግሞ ማስ ዲፖርቴሽን የሚባለው ነገር ነው። ይሄ ደግሞ የፕሬዚዳንቱ የምርጫ ቃል ገብነት ነው፣ እኛ የምንፈጽመው እሱን ነው በማለት ስራው ቀጥተኛና ፖለቲካዊ ትዕዛዝ መሆኑን ሳይሸሽጉ ተናግሯል። የድጎማ ተጠቃሚዎችን በተመለከተ ደግሞ ወይም ደግሞ የአሜሪካን ዌልፌር ተጠቃሚዎችን በተመለከተ ደግሞ የመንግስት ድጎማ የሚወስዱ ስደተኞች ወይም ፐብሊክ ቻርጅ በሚለው ህግ መሰረት ቅድሚያ ተሰጥቷቸው እንዲባረሩ ከአስተዳደሩ ጥብቅ መመሪያ እንደወረደላቸው ነው የመሰከሩት። ከዚህም በተጨማሪ ደግሞ የዲቪ ወይም ደግሞ የቪዛ ገደቦችን በተመለከተ የአሜሪካ የውጭ ጉዳይ ሚኒስቴር እና የኢሚግሬሽን ኃላፊዎች ከአስተዳደሩ በወረደው ቀጥተኛ ትዕዛዝ አማካኝነት ወይም ኤክስትሪም ቬቲንግ መመሪያ መሰረት የዲቪ አሸናፊዎች ወደ አሜሪካ ከመግባታቸው በፊት የሚደረገው ምርመራ እጅግ እንዲጠነክር መታዘዛቸው ተገልጿል። እርግጥ ነው የዲቪ ጉዳይ በዚህ ሰዓት ላይ እንደታገደ ያው ይታወቃል። ሆኖም ግን ከዚህ በኋላም የዲቪ ወይም በዲቪ ወደ አሜሪካ መግቢያ ስነ ስርዓት ቢጀመር ከዚህ በኋላ ያለው ነገር በጣም ጥብቅ ነው። እንደ በፊቱ ዝም ብሎ የሚገባበት እንዳልሆነም ነው እየተጠቀሰ ያለው። እንግዲህ ይህ ትዕዛዝ በተዘዋዋሪ የቪዛ አሰጣጥ ሂደቱን በማዘግየት ወይም መመዘኛውን በማክበድ አሸናፊዎች እንዳይገቡ ለማድረግ የሚወሰድ እርምጃ መሆኑን በምክር ቤት ክርክር ወቅት ተነስቶ ነበር። ታዲያ ኃላፊዎቹ ያጋለጡት ወይም ያረጋገጡት ነጥቦች በጉዳይ ስንመለከት ለምሳሌ ሎጂስቲክን ወይም ትራንስፖርትን በተመለከተ የመከላከያ ሚኒስቴር አውሮፕላኖችን እንድንጠቀም ታዘናል ይላሉ። ዓላማው ምንድን ነው ተብለው ሲጠየቁ ዓላማው በጅምላ ለማባረር ያለውን የበጀት እጥረት ለመቅረፍ ነው የሚል ነገር ነው የተሰጠው። ሌላው ነገር ደግሞ ቅድሚያ የሚሰጣቸው ነገሮች ደግሞ ሰነድ የሌላቸው ሁሉ ኢላማ ናቸው። ይሄ ደግሞ ቀደም ሲል የነበረውን ወንጀለኛ ብቻ የሚለው መመሪያ መቀየር ማለት ነው። ሌላው ከመንግስት ድጎማ ጋር በተያያዘ ድጎማ የሚጠቀሙ ለሀገር ሸክም ስለሆኑ እንዲባረሩ ታዘናል የሚል ነገር ተነግሯል። ይሄ ዋነኛው ዓላማ ያደረገው ደግሞ የኢኮኖሚ ጫናን ለመቀነስ የሚል ሰበብ የያዘ ነው። እንግዲህ የክስና የክርክሩ መነሻ ምንድን ነው? ብዙዎቹ ኃላፊዎች ይህንን ሲናገሩ እንደ ማጋለጥ ሳይሆን የታዘዝነውን ግዴታ እየተወጣን ነው በሚል መንፈስ ነው የተናገሩት። ሆኖም ግን የዲሞክራትስ የምክር ቤት አባላት እነዚህን ኃላፊዎች ጥያቄዎችን አንስተውላቸው ነበር። ይህ እርምጃ ቤተሰብን የሚበትንና ሰብአዊ መብትን የሚጥስ አይደለም ወይ የሚል ጥያቄ አንስተውላቸው ነበር። ለዚህ ጥያቄ ኃላፊዎቹ ሲመልሱ እኛ ህግና የፕሬዚዳንቱን ትዕዛዝ ነው የምናስፈጽመው የሚል ምላሽ ነው የሰጡት። ስለዚህ ኃላፊነቱ የነሱ ሳይሆን ወይም ደግሞ ይሄ ትዕዛዝ በራሳቸው የሚሰሩት ሳይሆን ከፕሬዚዳንቱ በቀጥታ የመጣ ትዕዛዝ እንደሆነም ነው የገለጹት። ታዲያ እነዚህ ሁሉ ነገሮች ማለት ምንድን ነው? ከበስተኋላቸው ያለው መልእክት ማለት ከተባለ እንግዲህ ኢትዮጵያን ጨምሮ ያሉ ሌሎች በጣም በርካታ ሀገሮች የቪዛ እገዳ የኢሚግራንት ቪዛ እገዳ እንደተደረገባቸው ይታወቃል። ከዚህም በተጨማሪ ደግሞ ኢትዮጵያን ጨምሮ ደግሞ አንዳንድ ሀገሮች ደግሞ የአሜሪካ ዌልፌር ተጠቃሚዎች ወይም ደግሞ ፐብሊክ ቻርጅ ተብለው የተመደቡ ናቸው። ይሄ ማለት በአሜሪካ ድጎማ የሚኖሩ በርካታ የሆኑ የኢትዮጵያ ዜጎች በአሜሪካ ይገኛሉ። ስለዚህ እነዚህን የማባረር እና እንደዚሁም አንዳንድ ነገሮችን የማጠናከር እንደዚህ አይነት ተጠቃሚዎችን የማባረር ከዚህም በኋላ ደግሞ ወደ አሜሪካ እንደዚህ የመሰሉ ፍልሰተኞች እንዳይገቡ ማገድ የሚል ትልቅ የሆነ ጫና እያመጣ ነው ያለው ማለት ነው። እነዚህ አካላት እንደዘገቡት እንደመሰከሩት ማለት ነው። ስለዚህ ይሄ ለኢትዮጵያውያን በጣም ትልቅ ስጋት ነው የሚሆነው። ወደፊት እንዳልኳችሁ ዲቪ ቢፈቀድ እንኳን በዲቪ ወደ አሜሪካ መግባት ቀላል አይደለም፣ ቀላል አይሆንም። የበፊቱን ያክል ምንም ቀላል የሚሆንበት ምክንያት የለም። በሌላም አይነት መንገድ ለቪዚቲንግም ይሆናል ለየትኛውም አይነት ጉዳይ ወደ አሜሪካ መግባት ሊፈቀድ ይችላል፣ ቪዛው ሊሰጥ ይችላል። ሆኖም ግን ነገሮቹን በቀላል የሚታለፉ አይደሉም። እያንዳንዱ ነገር በጣም ጥልቅ የሆነ ምርመራ እንደሚደረግበት በተቻለ መጠን በየትኛውም አይነት ሁኔታ ውስጥ ወደ አሜሪካ ገብቶ ማንኛውም ሰው እዛ ፍልሰተኛ ሆኖ እንዲቀመጥ ወይም ስደተኛ ሆኖ እንዲቀመጥ አይፈቀድለትም ነው ትልቁ መልእክት ማለት ነው። ታዲያ ምንድን ነው መፍትሄው? ለዚህ ሁሉ ነገር መፍትሄው ምንድን ነው ካላችሁ፣ በተለይ ደግሞ በአሜሪካ ያላችሁ የኢትዮጵያውያን ነዋሪዎች ምንድን ነው ማድረግ ያለባችሁ ካላችሁ፣
በአሁኑ ወቅት በአሜሪካ የኢሚግሬሽን ፖሊሲ ላይ እየታዩ ያሉ ለውጦች አስገዳጅ ቢሆኑም ስደተኞችና የዲቪ አሸናፊዎች ራሳቸውን ለመጠበቅ ሊወስዷቸው የሚችሏቸው ትልልቅ የሆኑ የመፍትሄ እርምጃዎች አሉ። መፍትሄዎቹን በሁለት መንገድ መመልከት ይቻላል። አንደኛ የድጎማን በተለይ ደግሞ በቀጥታ የአሜሪካ ድጎማ ተጠቃሚዎች ከሆናችሁ ያንን ድጎማ በተቻለ መጠን ለመቀነስ ጥረት ማድረግ ነው። ከዚህ በፊት እንደምታውቁት ዶናልድ ትራምፕ በአሜሪካ ውስጥ ያሉ የአሜሪካ መንግስት ድጎማ ተጠቃሚዎች በተመለከተ ጥናት አስጠንተው ኢትዮጵያን ጨምሮ አንዳንድ ሀገሮች የዚህ ድጎማ በጣም ከፍተኛ ተጠቃሚዎች ናቸው ብለዋል። ስለዚህ በተቻለ መጠን ደግሞ መፍትሄው ከተለያዩ በአሜሪካ ከሚኖሩ ኢትዮጵያኖች ጋር በመነጋገርና ኮሚኒቲ በመፍጠር ያንን ድጎማ ለመቀነስ ብሎም ሙሉ ለሙሉ ጨርሶ ላለመጠየቅ መሞከር በጣም አስፈላጊው ነገር ነው። ሌላው ነገር ደግሞ የህግ ባለሙያዎችና እንደዚህ የመሳሰሉ አካላትን ማናገርና የነሱ መመሪያ ደግሞ መቀበል ለዚህም ሊረዳ ይችላል። በተለይ ደግሞ ሌላው ትልቁ ሊታሰብበት የሚገባው እያንዳንዱን ሰነዳችሁን ሁል ጊዜ ይዛችሁ መቆየት ይዛችሁ መዘዋወሩ በጣም አስፈላጊ ነው። ምክንያቱም የዚህ ኢላማ ዋነኛ ተጠቂዎች ምንም ሰነድ የላቸውም ተብለው የሚጠበቁ አካላት ስለሆኑ በተለይ በአሜሪካ ያላችሁ ሰዎች ሰነድ ያላችሁ ዜጎች ሰነዶቻችሁን በደንብ መጠበቅ ሁል ጊዜ በንቃት መጠበቃችሁ በጣም አስፈላጊ ነው። በፊት ወንጀለኞች ብቻ ናቸው መጀመሪያ ቀዳሚ ኢላማ ተደርገው የሚታዩት የነበረው። አሁን ግን ምንም ሰነድ የሌላቸውም እንደዚሁም ደግሞ ሰነድም ኖሯቸው የአሜሪካ ድጎማ ተጠቃሚዎች ናቸው እንደዚህ ናቸው ተብለው የሚጠበቁም ሰዎች ወይም የሚታዩ ሰዎች በምርመራው ከአሜሪካ እንዲወጡ ይፈለጋል። ስለዚህ እንደዚህ የመሳሰሉ ጉዳዮች ላይ እናንተ እንዳትገቡ ወይም ደግሞ እናንተ ላይ ተፈጻሚ እንዳይሆን በጣም ከፍተኛ ጥንቃቄ ማድረግ አስፈላጊ ነው። ሌላው እንግዲህ የዲቪ ጉዳይን በተመለከተ ዲቪ እንደታገደ ይታወቃል። ስለዚህ በዲቪ አሁን ወደ አሜሪካ መግባት የሚቻልበት ሁኔታ የለም። በየትኞቹም አይነቶች የኢሚግራንት ቪዛን ወስዶ ወደ አሜሪካ መግባት የሚቻልበት ሁኔታ የለም። እንግዲህ እንደ I-130 የመሳሰሉ ቪዛዎችን በመሙላት ወደ አሜሪካ ቤተሰብንም መውሰድ አይቻልም። ማንኛውንም አይነት እንደዚህ አይነት አካል መውሰድ አይቻልም ይታወቃል። ሆኖም ግን ነገ የዲቪ ጉዳይ ተፈቅዶ የኢሚግራንት ቪዛ ተፈቅዶ ወደ አሜሪካ መግባት የሚቻልበት መንገድ እንደው ቢከፈት እንኳን ነገሮች በጣም ቀላል ስለማይሆኑ ይሄን ጉዳይ በተመለከተ በጣም በንቃት መጠበቅ እና አንዳንድ የህግ ባለሙያዎችን ማማከር በጣም አስፈላጊ ነው። ስለዚህ የመባረር ስጋት ቢኖርባችሁ ማወቅ ያለባችሁ ቅድም ዜናው ላይም እንደሰማችሁት ኖ ዩር ራይትስ የተባሉ የህግ መብቶቻችሁን ማየት ሁልጊዜ መከለስ አዳዲስ ነገሮችን ለማዳመጥና ራሳችሁን አፕዴት ማድረግ የመጀመሪያው ትልቁ ልትወስዱት የሚገባው እርምጃ ነው። ስለዚህ ያለ ፍርድ ቤት ትዕዛዝ ማንኛውንም ሰነድ አትፈርሙ። ይሄ በጣም ልታረጉት የሚገባውና ልትጠነቀቁበት የሚገባው ነገር ነው። የድጎማ ስጋትን ወይም ደግሞ የአሜሪካን ዌልፌር ተጠቃሚነትን በተመለከተ ደግሞ አስፈላጊ ካልሆነ በስተቀር የጥሬ ገንዘብ እርዳታ ወይም ደግሞ ካሽ አሲስታንትን አለመጠየቅም በጣም የተሻለ ነው። ሌላው ቪዛዎች ሊዘገዩ ይችላሉ በተለያዩ አይነት ምክንያት። በዚህ ጉዳይ ላይ የህግ አማካሪዎችን ሁልጊዜ ማነጋገር ከህግ አማካሪዎች ከባለሙያዎች ጋር ሁልጊዜ መነጋገርና ለነሱ ቅርብ መሆን በጣም የተሻለ ነው። ሌላው ነገር ሁልጊዜ ራሳችሁን በተለያዩ አይነት እንግዲህ ያው መረጃዎች በየቀኑ ይለዋወጣሉ። በየቀኑ አዳዲስ የሆኑ ነገሮች እየወጡ ነው በአሜሪካን ሀገር አሁን እየተተገበሩም እየወጡም ያሉት። ስለዚህ ሁልጊዜ ራሳችሁን አፕዴት አድርጋችሁ መቆየታችሁ በጣም አስፈላጊ ነው። እንደዚህ ካደረጋችሁ እንግዲህ የችግሩ ሰለባ አትሆኑም ማለት ነው። ስለዚህ እንግዲህ ይሄንን ይመስላል። ዛሬ ወደ 3 የሚያክሉ መረጃዎችን ነው ያቀረብኩላችሁ። ለነዚህ መረጃዎች እንግዲህ እስካሁን ላቀረብኩላችሁ መረጃዎች ምንጭ ይሆናችኋል ብዬ ያሰብኳቸው ደግሞ አንዳንድ ዌብሳይቶች አሉ ብትመለከቷቸው የበለጠ ጥሩ የሚሆኑ። ለምሳሌ የኢሚግሬሽንና የዜግነትን አገልግሎት ወይም ደግሞ የዩኤስሲአይኤስን ፐብሊክ ቻርጅ እና እንደዚህ የመሰሉ ጉዳዮችን ለማየት www.uscis.gov ብትመለከቱ የበለጠ በርካታ ጠቃሚ ነገሮችን ታገኛላችሁ። በተለይ ደግሞ በአሜሪካ ያላችሁ የኢትዮጵያ ነዋሪዎች ይህንን ብታደርጉ የተሻለ ነው። ሌላው ከአሜሪካ የህግ መወሰኛ ምክር ቤት ጋር በተለይ ደግሞ ሰሞኑን የተደረገውን ክርክርና እነዚህ ኃላፊዎች የሰጡትን ምስክርነት በተመለከተ
judiciary.house.gov መመልከታችሁ በጣም ይጠቅማችኋል። ሌላው ከውጭ ጉዳይ ሚኒስቴር ወይም ደግሞ ዲፓርትመንት ኦፍ ስቴት ጋር ያሉ ጉዳዮችን በተለይ ደግሞ ስለ ዳይቨርሲቲ ቪዛ እርግጥ ነው ዳይቨርሲቲ ቪዛ አሁን ላይ ባን የተደረገ ቢሆንም አንዳንድ ጉዳዮችን ከጉዞ ጋር የተያዙ ከተለያዩ አይነት የቪዛ አይነቶች ጋር የተያዙ ጉዳዮችን ለማየት ደግሞ travel.state.gov ብትመለከቱ የበለጠ ትጠቀማላችሁ። ከዚህም በተጨማሪ ደግሞ በተለይ የማስ ዲፖርቴሽንን በተመለከተ ደግሞ የበለጠ አንዳንድ መረጃዎችን ለማግኘት ice.gov የተባለውን ዌብሳይት ብትመለከቱ የበለጠ ትጠቀማላችሁ ማለት ነው። እንግዲህ እኔ ሁልጊዜም እንደምናገረው እኔ የህግ ባለሙያ አይደለሁም። እኔ አንድ መረጃ አስተላላፊ ብቻ ነኝ። ስለዚህ የበለጠ ደግሞ መረጃዎችን የምታዩት እንደዚህ ከመሰሉ ኦፊሻል የሆኑ ዌብሳይቶች እንደዚሁም ደግሞ የህግ ባለሙያዎችን በተለይ ደግሞ በኢሚግሬሽን ጉዳይ ላይ የሚሰሩ የህግ ባለሙያዎችን ብታማክሩ በተለይ እናንተም እንደዚህ አይነት ኬስ ካላችሁ በአካባቢያችሁ ያሉ የህግ ባለሙያዎችን ለጉዳዩ ቅርበት ያላቸውን የህግ ባለሙያዎችን ብታማክሩ የበለጠ ተጠቃሚ ትሆናላችሁ። ሁልጊዜ ደግሞ ከእንደዚህ አይነት ኦፊሻል ዌብሳይት ጋር በተያያዘ ራሳችሁን አፕዴት ለማድረግ እንድትሞክሩ በዚሁ አጋጣሚ መምከር እና እንግዲህ ሪኮመንድ ለማድረግ እወዳለሁ። እኔ በዚህ አበቃሁኝ። እንግዲህ በሚቀጥለው ደግሞ በሌላ አዳዲስ የሆኑ መረጃዎች እመጣለሁ። በተለይ ሰሞኑን ደግሞ አስደንጋጭ የሆኑ መረጃዎች ከአሜሪካ መንግስት እየተሰሙ ነው። በተለይ የፓስፖርትን ከማሳደስ ጋር በተያያዘ አሜሪካ መንግስት አሁን እየተገበረ ያለ በጣም ከባድ የሆነ ነገር አለ። ይሄ ምንድነው? በሚቀጥለው ይዤላችሁ የሚመጣው መረጃ ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የተለያዩ አይነት ጥያቄዎች ካላችሁ በኮሜንት ሴክሽን ላይ የገባችሁ ጠይቁ። ስትጠይቁ ግን መጀመሪያ ቪዲዮዎቹን አይታችሁ መሆን አለበት። ከዛ በኋላ ካልገባችሁ ብትጠይቁኝ ደስ ይለኛል። እኔ ምላሽ እሰጣለሁ ማለት ነው። ይህ የኢንፎቴመንት የዩቲዩብ ቻናል ነው። እኔ ፋሲል ነኝ።